አንድ አፓርትመንት ወይም አንድ ቤት ብቻ አይደለም የሚገዙት ኮምፓውንዱን ሙሉ አሚኒቲዎችን ይገዛሉ ማለት ነው። አሁን ሽያጭ ላይ ያለው ግንባታው 80% የደረሰ አንድ ብሎክ አለ በ25% ቅድመ ክፍያ ባለ 2 እና ባለ 3 መኝታ ቤቶችን የሚይዝ እና በአንድ አመት ውስጥ የሚረከቡት በ10% ቅድመ ክፍያ 50% ደግሞ ባንክ እየተመቻቸላቸው ቤቶች ናቸው። ቅድመ ክፍያ 720 ሺህ ቅድመ ክፍያ ጀምሮ ማግኘት ይችላሉ። ከአንድ አመት እስከ 2 አመት ከ6 ወር ያሉትን ፕሮግረስ ላይ ያሉትን መርጠው መግዛት ይችላሉ። ከባለ 1 እስከ ባለ 3 ምንም አይነት መጨናነቅ አይኖርም። በደንብ ሰፊ ኮምፓውንድ ስለሆነ እንደፈለጉ ፓርኪንግ ስፔስ ያገኛሉ። ሰላም ተመልካቾቻችን እንደምናላችሁ። የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ጌታስ ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ ከኋላ የምትመለከቱትን ኮምፓውንድ አፓርትመንት ላይ የተለያዩ የቤት አማራጮችን ከ720 ሺህ ብር ቅድመ ክፍያ ጀምሮ እያቀረቡ ይገኛሉ። እነዚህን የቤት አማራጮች በአጠቃላይ ምን እንደሚመስሉ አጠቃላይ ዋጋቸውንና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምናለ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንተዋወቅ፣ ስምህንና የስራ ድርሻህን። እሺ፣ ስሜ ግዛቸው እባላለሁ። የጌታስ የሽያጭ አማካሪ ነኝ። በጣም ጥሩ። እንግዲህ ዛሬ ያቀረባችሁ የምትገኙትን የቤት አማራጮች በጠቅላላ ለተመልካች ልናደርስ ነው በቢሮአችሁ የተገኘ ነው። በቅድሚያ ግን እስቲ ድርጅታችሁ ማን ይባላል? ምን አይነት ስራዎችን የሰራ ድርጅት ነው? እንዲሁም ደግሞ አሁን ላይ ምን ላይ ይገኛል የሚለውን ጠቅላላ ያለ መረጃ ስለ ድርጅታችሁ ንገረኝ። መልካም። ለመጀመሪያ እንኳን ደህና መጣችሁ። ስለመጣችሁ አመሰግናለሁ። ድርጅታችን ጌታስ ሪል ስቴት ለረጅም ዓመታት በሪል ስቴት ዘርፍ ሲሰራ የነበረ ሲሆን በስሩ ብዙ እህት ኩባንያዎች አሉት። ከነሱም ዱግዳ ኮንስትራክሽን የሚባለው እንደ ኮንስትራክሽን ዘርፍ ለረጅም ዓመት ሲሰራ የቆየ ድርጅት ነው። ሀበሻ ሲሚንቶ ባለቤቶች ናቸው። የረማዳ ሆቴል ባለቤቶች ናቸው። ከዛ በተረፈ ደግሞ ኢምፖርት ኤክስፖርት ላይ ለብዙ ዓመታት ሲሰሩ የቆየ ድርጅት ሲሆን በሪል ስቴት ዘርፍ 2 ሳይቶችን ይዘን ነው እየሰራን ያለ ነው። አንደኛው ሳይት በጣም ትልቁ እና 42000 ካሬ ላይ ያረፈ ኮምፓውንድ መኖሪያ መንደር ሰሚት 72 ላይ የሚገኝ እየሰራ እንገኛለን። 42000 ካሬ ላይ ወደ 32 ቪላ ቤቶች ሰዎች ገብተው እየኖሩባቸው ያሉት ቪላ ቤቶች አሉ። ከዛ በተረፈ 6 ቢልዲንግ አፓርትመንት ቤቶች አሉ። ከ6ቱ 3ቱ ሰዎች ገብተው እየኖሩበት ያለው እዛ ኮምፓውንድ ውስጥ እናያለን። G+4 ደግሞ የጋራ መገልገያዎችን የያዘ የልጆች መጫወቻ፣ መሰብሰቢያ አዳራሽ፣ እነዚህ የሀዘን የደስታ ሲሆን ማስኬጃ የያዘ G+4 እሱም ያለቀና ሰዎች እየተጠቀሙት ያሉት ነው። አሁን ሽያጭ ላይ ያለው ግንባታው 80% የደረሰ አንድ ብሎክ አለ በ25% ቅድመ ክፍያ ባለ 2 እና ባለ 3 መኝታ ቤቶችን የሚይዝ እና በአንድ አመት ውስጥ የሚረከቡት ክፍያውን እስከ 2 አመት መክፈል የሚችሉት አለ። ሁለተኛ ደግሞ 1 አመት ከ6 ወር የሚረከቡት ግንባታው ኦልሞስት 70% የደረሰ ከባለ 1 እስከ ባለ 3 መኝታ ቤቶችን በ25% ቅድመ ክፍያ ቀሪ ክፍያውን እስከ 2 አመት ከ6 ወር የሚከፍሉት ይሆናል። ሶስተኛ ብሎካችን ደግሞ በ2 አመት ከ6 ወር የሚከፍሉት ግንባታው 30% የደረሰ በ10% ቅድመ ክፍያ ቀሪውን እስከ 2 አመት ከ6 ወር ያለምንም ወለድ ወይም ያለምንም ኢንፍሌሽን መክፈል የሚችሉትን ነው ይዘንላቸው የመጣ ነው። ሁለተኛ ፕሮጀክታችን የሚገኘው ደግሞ ከባምቢስ ሱፐርማርኬት ፊት ለፊት ላይ ከኡራኤል ቤተክርስቲያን ዝቅ ብሎ ካዛንቺስ ላይ ነው የሚገኘው። 3000 ካሬ ላይ ያረፈ ኮምፓውንድ ነው። 3 ቢልዲንግ አፓርትመንት ቤቶች ይኖራሉ። በ10% ቅድመ ክፍያ 50% ደግሞ ባንክ የተመቻቸላቸው ቤቶች ናቸው። ባለ 2 እና ባለ 3 መኝታ ቤቶችን እዛው ላይም ያገኛሉ። በጣም ጥሩ። እንግዲህ በተወሰነ መልኩ ሃይላይት ስለምታቀርቡት የቤት አማራጮች ካነሳል ዲቴል እናንሳና ያሉት የቤት አማራጮች በካሬ ከስንት ካሬ ጀምሮ ነው ያለው፣ እንዲሁም ደግሞ የቤት አማራጮቹም ደግሞ ከስንት ቤድሩም ጀምሮ ነው ያሉት የሚለውን ሰፋ አድርገህ አንሳልኝ። ሰሚት 72 ላይ የሚገኝ ሳይት ላይ ቅድም እንዳልኩሽ ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶችን እናገኛለን። አንደኛው ብሎክ ላይ በ10% ቅድመ ክፍያ ነው የምንሸጠው። ያ ማለት 720 ሺህ 10% ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። ባለ 1 መኝታ በ70 ካሬ አማራጭ በ720 ሺህ 10% ቅድመ ክፍያ እና በ7 ሚሊዮን 200 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ115 ካሬ በ10 ሚሊዮን ሙሉ ክፍያ እና በ1 ሚሊዮን 10% ቅድመ ክፍያ፣ ባለ 3 መኝታ ቤት ደግሞ በ165 ካሬ በ1.6 ሚሊዮን 10% ቅድመ ክፍያ እና በ16 ሚሊዮን ሙሉ ክፍያ የቤት ባለቤት መሆን ይችላሉ። ሁለተኛ ሳይት ደግሞ ካዛንቺስ ላይ ቅድም ያልኩሽ ባምቢስ ሱፐርማርኬት ፊት ለፊት ያለው ላይ ባለ 2 በ115 ካሬ በ12 ሚሊዮን ሙሉ ክፍያ እና በ1.2 ሚሊዮን 10% ቅድመ ክፍያ ማግኘት ይችላሉ። 50%ቱን ቅድም እንዳልኩሽ ባንክ አለው። 50ውን ብቻ እስኪረከቡ በ2 አመት ከ6 ወር ከፍለው ማለት ነው። ባለ 3 መኝታ ቤት ደግሞ በ13 ሚሊዮን ሙሉ ክፍያ እና በ1.3 ሚሊዮን 10% ቅድመ ክፍያ የቤት ባለቤት መሆን ይችላሉ። ምናልባት አሁን የገለጽክልኝ የዋጋ መጠኖች አሉና ደንበኞች እንደ ፍላጎታቸው ከፍ አድርገው መክፈል ቢፈልጉ በእናንተ በኩል የሚመቻች የተለያዩ ዲስካውንቶች ወይም ደግሞ ኦፈሮች ይኖራሉ ወይ? በጣም ጥሩ። አሁን ሰሚት 72 ላይ ስንሄድ በ10% ቅድመ ክፍያ
ቀሪውን ያለምንም ጭማሪ የኮንስትራክሽን ማቴሪያልም ሆነ ዶላር ጭማሪን ሳያካትት በፊክስድ ፕራይስ በሚባለው እየሸጥን የምንገኘው። ደንበኞች ግን ከዛ በላይ ካሽ ካላቸው መክፈል ከቻሉ እስከ 10% ማለትም 1,600,000 ብር ድረስ ቅናሽ ማግኘት ይችላሉ። ሰሚት 72 ላይ ባለው ማለት ነው። ሁለተኛ ሳይት ደግሞ ካዛንቺስ ላይ ያለው 50% ባንክ አለው። 50ውን ቀስ ብለው በ2 ዓመት ከ6 ወር ከፍለው ቀሪውን እየኖሩ መክፈል ይችላሉ። አይ ካሽ አለን የሚሉ ደንበኛ ካለ እሱ ላይም 1,300,000 ብር ድረስ ቅናሽ እናደርግላቸዋለን ማለት ነው። በጣም ጥሩ። እንግዲህ ስለ ካሬ መጠናቸው፣ ስለ ቤት አማራጮች እና ሌሎች መረጃዎችን እዚህ ቢሮ ላይ በተወሰነ መልኩ አነሳል። ከዛ በተጨማሪ ግን ሳይታችሁ ምን እንደሚመስል፣ በምን አይነት ሁኔታ እየተገነባ ይገኛል የሚለውን እና ሌሎች መረጃዎችን ደግሞ ሳይታችሁ ጋር ሄደን ብንጨርስ ምን ይመስልሃል? መልካም፣ በደስታ አሳይሻለሁ። ከቢሮ ነው ቀጥታ ወደ ሳይት የመጣ ነው እና እስቲ ስላሉት ስለ ኮምፓውንዱ ስለ ቤቶቹ የተወሰነ ነገር አብራራልኝ። እንግዲህ እንኳን ደህና መጣሽ በድጋሚ ላለው። አሁን ያለንበት ሳይቱ ሰሚት 72 ይባላል። በአጠቃላይ 42,000 ካሬ ላይ ያረፈ ኮምፓውንድ ነው። በውስጡ 32 ቪላ ቤቶች እንደምታዩቸው 32 ቪላ ቤቶች ያለቁና ተከራይቶ ሰው እየኖረባቸው ያለው ቪላ ቤት አለ። ሌላ ደግሞ 6 አፓርትመንት ሲኖር 3ቱ 100% ያለቀ ሰው ገብቶ እየኖረባቸው ያላቸው ናቸው። ሶስተኛ ሳይት ደግሞ ግንባታው ኦልሞስት 70% የደረሰ በ1 ዓመት ከ6 ወር የሚረከቡት አለ። እሱም አከፋፈሉ ብቻ ነው የሚለያየው። አራተኛና ረዘም ያለ አከፋፈል የሚፈልጉ ደግሞ በ2 ዓመት ከ6 ወር የሚረከቡት በ10% ቅድመ ክፍያ እዚሁ ኮምፓውንድ ውስጥ እናገኛለን ማለት ነው። ኮምፓውንዱ እንደምታዩት በደንብ ሰፋ ለቀቅ ያለ የልጆች መጫወቻ አለ። ከዛ ደግሞ G+4 የሆነ የጋራ መገልገያ አለ። እሱ ላይ አዳራሾች አሉት፣ ጂምናዚየም አለ። ስለዚህ የጋራ መገልገያዎችን G+4 የራሱን የቻለ ህንፃ ገንብተን ጨርሰን ሰዎቹም እየተጠቀሙት ይገኛል ማለት ነው። በጣም ጥሩ። እዚህ ኮምፓውንድ ውስጥ ሰዎች ቢገዙ ምን ይጠቀማሉ ብላችሁ ታስባላችሁ? አንደኛው እዚህ ኮምፓውንድ ውስጥ ሲገዙ ሰዎች አከፋፈላቸው በጣም ጥሩ የሆነ አከፋፈል ነው ያለው። ሁለተኛ ደግሞ ኮምፓውንዱ የልጆች መጫወቻን በዙሪያው ደግሞ ትምህርት ቤቶችን፣ የእምነት ተቋማትን በቅርብ ርቀት ላይ የሚያገኙት፣ ለኮሪደር ልማት ደግሞ በደንብ የለማ ሰፈር ነው። እንደ ኮምፓውንዱ ደግሞ ግሪን ኤሪያዎቹ የለሙ G+4 የጋራ መገልገያዎችን በደንብ የሚጠቀሙበት ኮምፓውንድ ውስጥ ነው የምንገኘው። እንግዲህ ስለ ኮምፓውንዱ እየገለጽክልኝ ነበረ፣ ሌሎች ደግሞ የተሰሩም አሉ እያልከኝ ነበርና ወደ መኖሪያ ቤቶቹ ቀረብ እንበልና ስላሉት የቤት አማራጮች ስለ ካሬ መጠናቸው ደግሞ በተወሰነ መልኩ እዛ ጋር እናንሳ። መልካም፣ እሺ፣ አሳይሽ። እንግዲህ ከኋላችን ቢልዲንጎችን እየተመለከትናቸው ነው እና እዚህ ላይ ስላሉት ሽያጮች፣ ስለ ቤት አማራጫቸው ጠቅለል ያሉ መረጃዎችን እስቲ ያጋራል። እሺ፣ በዚህ በኩል አሁን ሽያጭ ላይ ያለው 2 አይነት ፕሮግረስ ላይ ያሉት 2 አፓርትመንት ቤቶች ናቸው። አንደኛው በ1 ዓመት የሚረከቡት፣ ክፍያው ደግሞ በ2 ዓመት ከፍሎ የሚጨርሱት ሲሆን ባለ 2 እና ባለ 3 መኝታ ቤቶች በጣም ጥቂት የሆኑ ቤቶች አሉን። ባለ 2ቱ በ109 ካሬ ነው። ባለ 3ቱ ደግሞ በ144 እና በ147 ካሬ አማራጮች አሉ። በካሬ 86,000 ብር ጀምሮ ነው እየሸጥን ያለ ነው። 20%ቱን ቅድሚያ ከፍለው 65% እስኪረከቡ በ1 ዓመት ከፍሎ 35 ደግሞ እየኖሩ ያለምንም ወለድ መክፈል ይችላሉ ማለት ነው። ሁለተኛ ደግሞ እዚሁ ጀርባ ላይ ግንባታው 70% የደረሰ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶች አሉ። እሱ ላይ ባለ 1 በ65 ካሬ አለ፣ ባለ 2ቱ በ109 ካሬ፣ ባለ 3 ደግሞ በ147 ካሬ አለ። ቅድመ ክፍያው 20% ሆኖ እሱን ክፍያውን የሚጨርሱት 1 ዓመት ፎይታ ጊዜ ስላለ በ1 ዓመት ከ6 ወር ይረከቡና እስከ 1 ዓመት እየኖሩ መክፈል ይችላሉ። ያ ማለት በአጠቃላይ ክፍያው የሚያልቀው በ2 ዓመት ከ6 ወር ማለት ነው። ስለዚህ አማራጮች እንደልባቸው ማግኘት ይችላሉ። በጣም ጥሩ። ከዚህ በተጨማሪ ሌላ ሶስተኛ ፕሮግረስ ላይ ያለው ደግሞ ግንባታው ፋውንዴሽን ስራ እየጨረስን ያለ ነው። 1 ብሎክ አለ፣ G+24 ነው። ወደ ታች 3 ቤዝመንት አለው። እሱ ላይ ከባለ 1 መኝታ ጀምሮ እስከ ባለ 3 አማራጮች አሉ። ባለ 1 በ70 ካሬ፣ ባለ 2ቱ በ115 እና ባለ 3 በ165 ካሬ አለ። እሱ ዘመናዊ አፓርትመንት ቤት ነው። 10% ቅድመ ክፍያ ከፍሎ ቀሪውን ያለምንም ጭማሪ እስከ 2 ዓመት ከ6 ወር መክፈል ይችላሉ ማለት ነው። በጣም ጥሩ። ሰዎች እዚህ ኮምፓውንድ ውስጥ ቤት ቢገዙ ምን ይጠቀማሉ ብላችሁ ታስባላችሁ? እዚህ ኮምፓውንድ ውስጥ ቤት ሲገዙ የሚጠቀሙት አንድ አፓርትመንት ወይም አንድ ቤት ብቻ አይደለም የሚገዙት፣ ኮምፓውንዱን ሙሉ አሚኒቲዎችን ይገዛሉ ማለት ነው። ሁለተኛ ደግሞ ከድርጅቱ አንጻር በደንብ በእርግጠኛ ሆነው እንደሚረከቡ እርግጠኛ ሆነው የተረከቡትን እያዩ በእንትን መግዛት ይችላሉ። ሁለተኛ ደግሞ ለፓርኪንግ ስፔስ ምንም አይነት መጨናነቅ አይኖርም። በደንብ ሰፊ ኮምፓውንድ ስለሆነ እንደፈለጉ ፓርኪንግ ስፔስ ያገኛሉ። የከርሰ ምድር ውሃ ከዚህ በፊት የገቡት ሰዎች እየተጠቀሙ ያለ ኖርማሊ የወጣ ከርሰ ምድር ውሃ አለ። G+4 ደግሞ የጋራ መገልገያ መሰብሰቢያ አዳራሽ፣ የሀዘንም የደስታም ቢሆን መሰብሰቢያ አዳራሽ የያዘ የልጆች መጫወቻ ጂምናዚየምን የያዘ G+4 የጋራ መገልገያ ገንብተን ጨርሰን
ጥቅም ላይ እየዋለ ይገኛል ማለት ነው። ስለዚህ ምንም የሚያጡት ነገር የለም። እንግዲህ ብዙ የቤት አልሚዎች ላይ የሚነሳው የትረስት ኢሹ አለ። ጌታስን አምነው እናንተ ላይ ኢንቨስት እንዲያደርጉ እናንተ የምትሰጧቸው ጋራንቲ ምንድን ነው? እንግዲህ ጌታስ ቅድም ቢሮ ላይ ማውራት እንደሞከርኩኝ በአጠቃላይ በጣም ትልቅ ካምፓኒ ሲሆን በስሩ ብዙ እህት ኩባንያዎች አሉት። ከዛም ኮንስትራክሽን ማቴሪያል ላይ የሚሰራ ዱግዳ ኮንስትራክሽን የሚባል እህት ኩባንያ ያለው ምንም ስጋት አይገባም። ሁለተኛ ደግሞ እንደ ሲሚንቶ ኮንስትራክሽን ማቴሪያሎችን የሚያቀርብ ሀበሻ ሲሚንቶ የራሳቸው ካምፓኒ ነው። ስለዚህ ትረስት ኢሹ ላይ ከዚህ በፊትም ከተባለው ሰዓት ቀድመን ነው አስረክበን ሰዎች ገብተው እየኖሩበት ያለ። በጣም ጥሩ። እንግዲህ ስለ ቤቶች አማራጮች ቢሮ ላይም እንዲሁም ደግሞ እዚሁ ሳይታችሁ ላይ መተን እያጎበኘን ለማሳየት ሞክረን ነበረ። እነዚህን የቤት አማራጮች የሚፈልጉ ሰዎች እንዴት ነው እናንተ ማግኘት የሚችሉት? እኛን ለማግኘት ከታች ስልክ እናስቀምጥላቸዋለን። ውጭ ሀገር ላይ ያሉት ደግሞ ዋትስአፕ፣ ቴሌግራም በየትኛውም ሶሻል ሚዲያ ማውራት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያ ነበር ስትሰጠኝ የነበረው። በመጨረሻ ግን ማከል የምትፈልገው ነገር ካለ ወይም ደግሞ የተረሳ ነገር ካለ እንጨምርበትና እዚህ ጋር እናበቃለን። እሺ፣ ጌታስ እኛን ሲመርጡ ሰዎች የሚያገኙት ጥቅም በጣም ብዙ ነው። ከዚህም በካሬ 86,000 ብር ጀምሮ ከቅድመ ክፍያ 720,000 ቅድመ ክፍያ ጀምሮ ማግኘት ይችላሉ። ፕሮግረሳቸው ደግሞ 3 አይነት ፕሮግረስ ስላለ የሚመርጡበትን አከፋፈል መርጠው ከ1 ዓመት እስከ 2 ዓመት ከ6 ወር ያሉትን ፕሮግረስ ላይ ያሉትን መርጠው መግዛት ይችላሉ። ከባለ 1 እስከ ባለ 3 አማራጮች አሉ። የሚያጡት ነገር የለም። ይደውሉልን፣ በደስታ እንቀበላለን እላለሁ። አመሰግናለሁ። በጣም ጥሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ።